የማረጋችሁ በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በምህረቱና በቸርነቱ ጠብቆ ለዚህ ያደረሰን እግዚአብሔር አምላካችን ስሙ በድጋሚ የተመሰገነ ይሁን። እግዚአብሔር አምላካችን በመካከላችን ተገኝቶ ጉባኤያችንን ባርኮ ለኛ የሚሆነንን ቅዱስ ቃሉን ቢገልጽልን ለእግዚአብሔር መልካም ፈቃድ የትምህርታችን ርዕስ ሰነፍ አገልጋይ የቀበረው ወርቅ በሚል ይሆናል ማለት ነው። ሰነፍ አገልጋይ የቀበረው ወርቅ ሐሳቡን የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ እስከ 30 ባለው ይሆናል። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ በታላቁ ጾም እያንዳንዱ ሳምንታት ራሱን የቻለ ስያሜ በቅዱስ ያሬድ አማካኝነት እንደተሰጠ ሁሉም የሚያውቀው ነው። በዚህ ቀን በዚህ ሳምንት ገብርኄር ተብሎ ይታወቃል። ገብርኄር ማለት መልካም አገልጋይ ማለት ነው። በዚህ ሳምንት በቤተ ክርስቲያናችን ስለ መልካም አገልጋዮች ኃላፊነታቸውን ስለተወጡ ሰዎች እና በነዛህላልነት ኃላፊነታቸውን ያልተወጡ ሰዎች የገጠማቸውን ሁኔታ የሚታይበት ሳምንት ነው። እናም ይሄን ርዕስ የመረጥንበት ዋና ዓላማ ዛሬ ብዙዎቻችን በመስነፍ የፈጣሪያችንና የአምላካችንን ወርቅ እየቀበርን ስለሆነ ወርቅን መቅበር እንዴት እንደሚያስጠይቅና በወርቅ መስራትና ማትረፍ ደግሞ ምን አይነት ዋጋ እንደሚያሰጥ ማየት ነው በትምህርታችን ውስጥ። ስለዚህ ሁላችንም ለኔ የተሰጠኝ ወርቅ ምንድነው የሚል ጥያቄ ለህሊናችን እየጠየቅ በወርቁ ምን ሰራው የሚል መልስም ለራሳችን እየመለስ ይሄንን ቃል አብረን እንከታተለዋለን። ወንጌሉ የቅዱስ ማቴዎስ ወንጌል በምሳሌ የተነገረ ነው። መድኃኔዓለም ኢየሱስ ክርስቶስ ወንጌልን ለኛ ግልጽ ሆኖ እንዲረዳን በተለያየ ምሳሌ አስተምሯል። ለአርሶ አደሮቹ ወንጌል እንዲገባቸው በዘር በእርሻ እየመሰለ፣ ለእናቶች ወንጌል ግልጽ እንዲሆንላቸው በቡሆ በእርሾ እየመሰለ፣ ለእረኞች ወንጌል በደንብ እንዲገባቸው በበግ ጥበቃ እየመሰለ፣ አሳ ለሚያጠምዱት ለሚያሰግሩት በአሳ በባህር በመረብ እየመሰለ፣ ለነጋዴዎች ደግሞ በሚረዱት በሚያውቁት በንግድ በወርቅ በብር በመክሊት እየመሰለ አስተምሯቸዋል። እና ይሄ የያዝነው ርዕሰ ጉዳይ ለነጋዴዎች ግልጽ ይሆን ዘንድ በወርቅ የተመሰለ ምሳሌ ነው። ወንጌሉ ቁጥር 14 ላይ ምዕራፍ 25 ማለት ነው። እስመ ከመ ቢሲ ዘይነግድ ወፀዋ አግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ ይላል። ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲነግራቸው ወደ ሩቅ ሀገር የሚሄድ ነጋዴ፣ ወደ ሩቅ ሀገር የሚሄድ ባለሀብት ሰራተኞቹን ጠርቶ በዚህ ገንዘብ ስሩበት፣ አትርፉበት፣ ነግዱበት ብሎ ያለ ገንዘቡን ሰጣቸው ይላል። ያለ ገንዘቡን ሰጣቸው። ሲሰጥ ደግሞ በመጠን በልክ በሚችሉት ልክ እንደሆነ ሲነግረን ወቦ ለዘወሃቦ 5 መክሊተ 5 መክሊት 5 ወርቅ የሰጠዋል ይላል። መክሊት እንግዲህ
በቋንቋ ደረጃ ስንመለከተው ጥንት መክሊት የሚባለው የወርቅ መለኪያ ሚዛን የክብደት መለኪያ ሆኖ ያገለግል የነበረ በኋላ መክሊት በራሱ የገንዘብ ስም ሆኖ እንደሚያገለግል አበው ሊቃውንት አባቶቻችን በመጽሐፍ ቅዱስ መዝገበ ቃላት ትርጉማቸው ላይ ያስቀምጠዋል። ስለዚህ ለአንዱ 5 መክሊት ሰጠው ይልና ወቦ ለዘወሃቦ ክልኤተ መክሊተ ለአንዱ ደግሞ 2 መክሊት ሰጠው። ወቦ ለዘወሃቦ አሐደ መክሊተ ለአንዱ ደግሞ 1 መክሊት ሰጠው ይልና ለሁሉም በሚችሉት ልክ ሰጣቸው ይላል። አሁን 5 መክሊት 2 መክሊት 1 መክሊት የተሰጡ ሰዎች በአቅማቸው ልክ ነው፣ በሚችሉት ልክ ነው። ማስተዳደር ይችላሉ አይችሉም፣ በዚህ መስራት ይችላሉ አይችሉም ብሎ ያውቃል የአገልጋዮችን ባህሪና በልክ ሰጣቸው ይላል። ቀጥሎ እንዲህ ይላል 5 መክሊት የተቀበለው ሄደ ሰራ። ሰውየው ሰጧቸው ሩቅ ሀገር ነው ሄደ ስሩበት ብሎ። ባለ 5ቱ ሄደ ሰራ፣ ባለ 2ቱም ሄደ ሰራ፣ ባለ 1ዱ ፈራ ይላል። ሂጄ ስነግድ ሌቦች ቢሰርቁኝ፣ ወንበዴ ቢቀማኝ፣ ሰዎቹ ቢያታልሉኝ፣ በኋላ ባለቤቱ መጥቶ ወርቄን አምጣ መክሊቴን አምጣ ብሎ ሲጠይቀኝ ከየት ነው ማመጣ? ስለዚህ መፍትሄ ላስቀምጥ ብሎ ያስቀመጠው መፍትሄ ሌባ በማይደርስበት ቦታ፣ ሽፍቶች እንዳይቀሙት፣ ቀጣፊ እንዳያታልለው መሬቱን እጅግ ጎድጓዳ አድርጎ ቆፍሮ ቀበረው ይላል። ወሃባ ወርቀ እግዚኡ የጌታውን ወርቅ ቀበረ ብሎ ይገልጸዋል ወንጌሉ። ሰነፍ አገልጋይ የቀበረው ወርቅ ማለት ይሄ ነው፣ የቀበረው ወርቅ። ከዚህም በኋላ ከብዙ ዘመን በኋላ አተወ እግዚኦሙ ለእሙንቱ አግብርት ለነዚህ አገልጋዮች ባለቤታቸው አስተዳዳሪያቸው መሪያቸው መጣ። ወአሐዘ ይታሰቦሙ ተቆጣጠራቸው ይላል። ተቆጣጠራቸው። በተቆጣጠረበት ሰዓት 5 መክሊት የተቀበለው ሌላ 5 አትርፎ በደስታ መክሊቱን ለማስረከብ ቀረበ። አየውና ኦ ገብርኄር ወምእመን ዘበውህድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍሥሓሁ ለእግዚእከ አንተ ታማኝ አገልጋይ በጥቂቱ ስለታመንህ በብዙ ወገን እሾምሃለሁ፣ ስለዚህ ወደ ጌታ ደስታ ግባ አለው። በተመሳሳይ 2 መክሊት የተቀበለው መጣ። ለኔ 2 መክሊት ሰጠኸኝ ነበረ፣ ወጥቼ ወርጄ 4 አድርጌ ይዤ መጥቻለሁ አለው። ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙ ሰይመከ በውስተ ፍሥሓሁ ለእግዚእከ አንተ ታማኝ ቸር አገልጋይ በጥቂቱ ስለታመንህ በብዙ ወገን እሾምሃለሁ፣ ስለሆነም ወደ ጌታ ደስታ ግባ። 1 መክሊት የተቀበለው መጣ። መጥቶ የተናገረው ንግግር እጅግ በጣም ተከባር ነበር። አአምር ከመድሩክ ቢእሲ አንተ ጨካኝ እንደሆን ካውቃለሁ። ተአረር እምኀበ ኢዘራይከ ያልዘራኸውን ትሰበስባለህ፣ ታጭዳለህ። ወታስተጋብ እምኀበ ኢዘራውከ ያልበተንኸውንም ትሰበስባለህ። ወበይንተዝ ፈሪህ የሆርኩ ወሃባይኩ መክሊተከ ስለዚህ ፈርቼ ኋላ አምጣው ብባል፣ ሌባ ቢወስድብኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያስጠፈጥፈኝ ከየት አመጣለሁ ብዬ ሲቸገር ነበረ። የወሰድኩት መፍትሄ ግን ሌቦች እንዳይሰርቁኝ ጉድጓድ ቆፍሬ በዚያ አስቀምጨዋለሁና እነሆ መክሊትህን አለ። ባለ ጸጋው መለሰና ተአምረኒኑ ከመድሩክ ቢእሲ ጨካኝ እንደሆንኩ ታውቃለህ። ያልዘራሁትን እንደምሰበስብ ያልዘራሁትን እንደማጭድ ካወቅ ለምን በጊዜው መክሊቱን አሰጠኝም ነበረ? እኔ ለሚሰሩት ለሚያተርፉት መክሊቴን እሰጥ ነበረ፣ እነሱም ሰርተው ትርፉን እንደሌሎቹ ያገቡ ነበርና አንተ ጨካኝ ሀኬተኛ ሰነፍ ባሪያ ካለው በኋላ በሉ ይሄንን መክሊት ተቀብላችሁ ለባለ 5ቱ ስጡት ላለው ይጨመረዋልና እሱን እጁን እግሩን አስራችሁ ወደ ጨለማ አግዙት፣ በዚያም የጥርስ ማፋጨት ጽኑ የሆነ ስቃይ ያለና በዚያ ይቀመጥ ብሎ ነገራቸው ይላል። ይሄ ምሳሌውን ነው ያስቀመጠላችሁ። በዚህ ውስጥ ምንድነው የምናየው? የወርቁ ባለቤት የመክሊቱ ባለቤት
መድኃኒታችን ኢየሱስ ክርስቶስ ነው። ገንዘቡን የተቀበሉት አገልጋዮች እኛ ኦርቶዶክሳውያን ክርስቲያኖች ነን። ገንዘቡን ሲሰጣቸው በልክ በልካቸው ነው የሰጣቸው። ለኛም እግዚአብሔር በልክ በልካችን ሰጥቶናል። የሊቀ ጳጳሱ የሚሰጠው ራሱን የቻለ መክሊት አለ። የካህናቱ የሚሰጣቸው ራሱን የቻለ መክሊት አለ። የዲያቆናቱ የሚሰጣቸው ራሱን የቻለ መክሊት አለ። ለባለ ሀብቱ የሚሰጠው ራሱን የቻለ መክሊት አለ። ለመካከለኛው የሚሰጠው መክሊት አለ። ታች ላለው ሰው የሚሰጠው መክሊት አለ። ለባለስልጣኑ የሚሰጠው መክሊት አለ። ታች ለወረዱት ለተራው ሕዝብ የሚሰጠው መክሊት አለ። ሲሰጥ ግን በምንችለው ልክ ይሰጠናል። እንግዲህ ከፍጥረት ጀምረን ስንመለከት እያንዳንዳችን የሰጠን አካላችን መክሊት ነው። ሙሉ አካል ሰጥቶናል፣ መክሊት ነው። የተሰጠን ግን ልናተርፍበት ነው፣ ልንነግድበት ነው። በዛውም ላይ ሙሉ የሆነ ጤና ሰጥቶናል። ይሄ ብቻ አይደለም። በሐዲስ ኪዳን ሰው ሆኖ ልጅነትን ሰጥቶናል። ወለለሰ ተወክፉ ወሃቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ የእግዚአብሔር ልጅ እግዚአብሔር ነው ብለው ላመኑት የእግዚአብሔር ልጆች ይባሉ ዘንድ ስልጣንን ሰጣቸው ይላል። ይሄ ብቻ አይደለም። በመስቀል ላይ ተሰቅሎ ቅዱስ ሥጋውና ክቡር ደሙን ሰጥቶናል። የተሰቀለበትን መስቀል ሰጥቶናል። እናቱንም ሰጥቶናል። ክርስቶስ ያልሰጠን በጎ ነገር ለኛ የሚጠቅመን የለም። ይሄ ሁሉ ግን እንድናተርፍበት ነው። ከሆነ እያተረፍን ነው ወይስ አይደለም የሚለውን ጥያቄ እንመልሰዋለን። በተሰጠን አካል አትርፈንበታል ወይስ ቀብረነዋል? እነዚያ ትጉዎቹ መጀመሪያ ፍርሃት አይደለም የታያቸው፣ ትርፍ ነው የታያቸው፣ ውጤት ነው የታያቸው። ስለዚህ እያንዳንዳችን የተሰጠን ወርቅ አለ። ወደ መፈልገው ሐሳብ ልወሰዳችሁና ይሄ ሰነፉ አገልጋይ አስቀድሞ ሲከስር ነው የታየው፣ ሌቦች ሲቀሙት ነው የታየው። ሁለት ግብር አለው ይሄ ሰውዬ። አንደኛ ሰነፍ ነው፣ ሁለተኛ ፈሪ ነው። የሚነግር ሰው ደግሞ ሰነፍ መሆን የለበትም፣ ፈሪ መሆን የለበትም። ብዙ ኪሎ ሜትሮችን አቆራርጦ ሊሄድ ይችላል ለመነገር፣ ለማትረፍ። ከብዙ ሰዎች ጋር ሊገናኝ ይችላል። ከሌቦችም ጋር እኮ ሊፋጠጥ ይችላል እንዳይሰርቁት ገንዘቡን ከመጠበቅ አንጻር። እየፈራ ሰንፎ እነግዳለሁ ማለት አይቻልም። የዚህ ሰውዬ ደካማ ጎኑ ሁለት ሲሆን ጠንካራ ጎን ግን መክሊቱ አነሰኝ ብሎ አለማንጎራጎሩ ጥሩ ነው። በዛ እንደሚሰራ ቢያምን ኖሮ ጥሩ ነበረ። ግን ሰነፍ ስለሆነ ሊሆን ይችላል መክሊቱ በራሱ አነሰኝ አላለ፣ ብዙ ላለመነገር ላለማትረፍ። ስለዚህ ሰነፉ አገልጋይ የቀበረው ወርቅ ምንድነው? አንድም መክሊት አባቶቻችን ሊቃውንተ ቤተክርስቲያን በብዙ ተርጉመዋታል። በሥርዓተ ክህነቱ ስንመለከት ዲቁና ተልእኮን ያሳያል። ስለዚህ በዲቁናው ለማገልገል መክሊትን ወርቅን መቅበር ነው። ሌላው በዛው የተተረጎመው ዕውቀት በራሱ መክሊት ተብሏል። ዕውቀትን ለበጎ አለማወል፣ በዕውቀት አለማትረፍ፣ ይሄ በራሱ ችግር ነው። በዋናነት መክሊት ወርቅ የተባለ የጌታ ወርቅ ምንድነው? ሃይማኖት ነው። ሃይማኖታችን ወርቅ ነው። በማቴዎስ ወንጌል በሌላ ምዕራፍ ላይ መንግስተ ሰማያት በመሬት ውስጥ የተቀበረች ወርቅን ትመስላለች ተብላ ተተርጉማለች ወንጌል በራሷ። ስለዚህ እያንዳንዳችን ሃይማኖታችን አለን። ይሄን ሃይማኖታችን ቀብረነዋል ወይንስ እየነገርንበት ነው? እያተረፍንበት ነው? መነገር ስንል ለስጋ ፍላጎታችን መዋል አይደለም። በሃይማኖት መቸርቸር፣ በሃይማኖት ሰበብ የግል ፍላጎትን የስጋ ጉዳይን ማሟላት አይደለም። በተሰጠን ሃይማኖት የተሰጠ መክሊት ነው። ሐዋርያው ቅዱስ ይሁዳ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይለዋል። ወርቅ ነው። ወርቅ አባቶቻችን ወርቅን ሲተረጉሙ ወርቅ በእሳት ካልተፈተነ ጽሩይነቱና ግብዝነቱ አይታወቅም፣ ሃይማኖትን በመከራ ካልተፈተነ ዋጋ መሰጠቱ አይታወቅም ብለው ይተረጉሙታል። ስለዚህ የኛ ሃይማኖታችን ወርቅ ነው። ይሄንን ወርቅ የሆነ ሃይማኖታችንን
ወርቅ የሆነ ሃይማኖታችንን እየገለጥነው ወይ በስራ እንተረጉመዋለን ወይ? በስራ እንደለበስነው ትምህርተ መስቀል አለባበስ ክርስቲያናዊ የሆነ ውስጥ ላይ ማንነት አለን የለንም የሚል ጥያቄ ለራስ መጠየቅ ያስፈልጋል። ዛሬ ከሃይማኖታችን ይልቅ ሰዎቹ የሚሰጡን አጀንዳ በልጦብን ሃይማኖታችንን ቀብረን ያለን ብዙ ሰነፎችና ፈሪዎች እንዳለን ይታየኛል። ሰው ከሃይማኖቱ የሚበልጥ ነገር የለም። ይሄም ሃይማኖት የሰጠው ልናተርፍበት ነው። ግን ነው ወይ የሚለውን እያንዳንዳችን ልንጠይቅ ይገባል። አባቶቻችን ለሃይማኖት ሲሉ በሃይማኖታቸው ብዙ ዋጋ አግኝተውበታል። ሃይማኖተኛ ሰው ፈሪ ከሆነ በሃይማኖቱ መቀጠል አይችልም፣ ይፈራላ። ፍርሃት ሃይማኖትን ያስክዳል። ቅዱስ ጴጥሮስን እንደምንመለከተው ክርስቶስ በተያዘበት በዛ ሌሊት አይ ሃይማኖቴን አልክድም ካንተ ጋር አብሬ እሞታለሁ እያለ ሲምል ይገዘት የነበረ በኋላ መከራው እየበረታ ሲሄድ በግራ በቀኝ የሚጮኸው ሲበዛ ክርስቶስን ያዙት በርባን ይፈታ የሚል የአይሁዳውያን ጩኸትና ጋጋታ ሲሰማ ፈራ ይላል። አባቶች፣ እናቶች፣ ሊቃውንተ ቤተክርስቲያን ዛሬ ልክ በዘመነ ክርስቶስ እንደተደረገው ዓለም እያደረገች ነው። በርባን እንዲፈታ፣ ክርስቶስ እንዲሰቀል፣ እውነተኞች እንዲሞቱ፣ ሐሰተኞች እንዲኖሩ የሆነበት ዘመን ነው። እውነት የተቀበረበት ዘመን ነው። እውነት መናገር አንገት የሚያስደፋበት፣ ሁሉም ተባብሮ አንድ ሆኖ በውሸት ጎን የቆመበት ዘመን ነው። በዚህ ዘመን መፍራት አያስፈልግም። የሚፈራ ሰው መነገድ አይችልማ። የሚፈራ ሰው ሃይማኖትን መመስከር አይችልም። በዚህ ዘመን እንደነ ኤልያስ አይነት ሰው ያስፈልጋል። በአደባባይ እውነትን የሚናገሩ እንደነ መጥምቀ መለኮት ቅዱስ ዮሐንስ አይነት ሰዎች ያስፈልጋሉ። ለምን? እነ ሄሮድስ የበዙበት እና አክዓብ የበዙበት ዘመን ስለሆነ። በዚያን ጊዜ ቅዱስ ጴጥሮስ ፈራና አይ እሱ የሚባለውን ነገር አላውቀውም አለ። ክርስቶስን እኮ ያውቀዋል እኮ፣ ፍርሃት ነው አላውቀውም የሚያሰኘው። እንደሚያውቀውማ ፊልጶስ ቂሳርያ ላይ እኔ ማን ነኝ ብሎ በጠየቀ ጊዜ ክርስቶስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው የእግዚአብሔር ልጅ ነህ ብሎ ተናግሮ ነበረ። ግን ፍርሃት ቃሉን እንዲያጠፋ አደረገው። ነገር ግን ቅዱስ ጴጥሮስ ደግ ስለነበረ በኋላ ችግሩ ካለፈ በኋላ አሰበና ተጸጸተ፣ አለቀሰ። ዋንበአ በካየ መሪረ ተሰስቻለሁ መክሊቴን ቀብሬያለሁ ብሎ ሲያለቀስ እግዚአብሔር ይቅር እንዳለው ይነግረናል። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሃይማኖታችን በዓለም ደረጃ የተቀበረበት ዘመን ነው። ዓለም አንድ ሆኖ የቀበረበት፣ እኛ ፈርተን ብናገርስ፣ ብቀጣስ፣ ብታሰርስ፣ ብፈለጥስ፣ ብቆረጥስ የሚል መልስ ለራሳችን ሰጠን። በዛውም ላይ ደግሞ ሰንፈን ማድረግ የምንችለውን ሰንፈን ሳናድርግ በመቅረታችን ስንት አብያተ ክርስቲያናት ነው የተቃጠሉብን? ስንት ምዕመናን ነው የታረዱት? ስንት የቤተ ክርስቲያን ይዞታዎች ናቸው የተነጠቁት? ስንት የነበረ የቤተ ክርስቲያን ልዑልነት ነው የወረደው። ይሄ ሁሉ ሰነፍ አገልጋይ የቀበረው ነው። ሰነፍ አገልጋይ የቀበረው ወርቅ ነው። መቅበር ግን ያስጠይቃል፣ በኋላ እናየዋለን። ያስወቅሳል፣ በኋላ እናየዋለን። ያሳስራል። ያ አገልጋይ በመቅበሩ ተጠይቋል። ለምን ቀበርከው? ለምን በወቅቱ አትመልስም? ለሚሰራ እኮ ሰጠው ነበረ። ዛሬ የቀበርነው እውነት ነገ ያስጠይቀናል። ዛሬ የቀበርነው ፍቅር ነገ ያስጠይቀናል። ዛሬ የቀበርነው የርስ በርስ መተማመን ነገ ያስጠይቀናል። ዛሬ ሁሉ ነገር ቀብረነው በመካከላችን ፍቅር ጠፍቶ መተማመን ጠፍቶ እንዲሁ በአደባባይ ነጭ ለብሰን ውስጣችን ግን ጥቁር ሆኖ ተቀምጠናል።
የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ወንጌል ላይ የተጻፈው ሕያው የእግዚአብሔር ቃል ነው። ሕያው የእግዚአብሔር ቃል ነው። ይሄንን እኛ በአነጋገር በጥበብ በሆነ ነገር መቀየር መለወጥ አንችልም። የሱ ቃል አይሻርም፣ ሰማይና ምድር ያልፋል ቃል አያልፍም ነው ያለው። ስለዚህ ልጅነታችን ያስጠይቀናል። ልጅነታችን ያስጠይቀናል። በልጅነታችን መቀጠል ካልቻል ከወይን ሐረጉ ከቅርንጫፉ ላይ ተገንጥለን ከወደቅን እንጠየቃለን። ለዛ ነው በኋላ ሲጠየቅ ለምንድን ነው በሉቃስ ወንጌል እንዲያው በሻሽ ጠምጥሜ የቀበርኩት ይላል። በሻሽ ጠምጥሜ አፈር እንዳይበላው ነው። አባቶች ሲተረጉሙ ሻሽ የሚደረገው አይምሮ ላይ ነው፣ ራስ ላይ ነው እና ሃይማኖትንም ለሰዎች ባስተምር ተከራክረው ቢረቱኝስ ብቀጣስ ብዬ በአይምሮ የጠብቄ ይዤው ተቀመጥኩ ይላል። አያችሁ፣ ሃይማኖትን ለራስ ብቻ እንኳን ጠብቆ መያዝ ያስቀጣል፣ ያስጠይቃል። ለሰዎች አለማትረፍ በተለይም አባቶቻችን ካህናት፣ መምህራን የተሰጠን ኃላፊነት እጅግ በጣም ከባድ ነው። ዛሬ ዓለም ክርስቶስን ረስቶ አንዳንዱ ሰይጣን እየተከተለ አንዳንዱ ሃይማኖት አልባ ሆኖ አንዳንዱ እንዲሁ ዝም ብሎ እንደ እንስሳ ሆኖ ስርዓት የሌለው እርስ በርሱ የሚባላ ከሰውነት ማዕረግ ወርዶ ከእንስሳነት ወደ አራዊትነት ተቀይሮ ያለበት ዘመን እረኞቹ የት ሄደው ነው? በሐዋርያት ላይ ወንበር የተቀመጡት የት ሄደው ነው? ለዓለም የእርስ በርስ መጋጨት የዓለም መተራረድ የእርስ በርስ መጠፋፋት ተጠያቂው እረኞች ናቸው። ወንጌል በዓለም ደረጃ ርዕዮተ ዓለም ቢሆን ኖሮ የእርስ በርስ ጦርነት ከየት ይመጣ ነበር? ወንጌል እርስ በርሳቸው ተዋደዱ ነው የምትለው። አንዱ ለአንዱ ተላልፎ በሞት ነው ወንጌል። የሰውን አትንካ ነው የሚለው ወንጌል። ይሄንን የሚያውቅና የሚረዳ ትውልድ በዓለም ቢፈጠር ኖሮ ዛሬ የምናየው ችግርና መከራ አይከሰትም ነበር። ይሄን መክሊት ይሄንን ወርቅ ከቀበር ያስጠይቃል። በሌላም ደረጃ የተቀበረ ወርቅ ወደ ሀገራችን ስናመጣው የሀገራችን የነበረ የሥራ ባህላችን፣ አለባበሳችን፣ አነጋገራችን፣ ትህትናችን ስንቱ ነገር እንዘረዝረዋለን። ይሄ ሁሉ ወርቅ ነበረ። ወርቅ ቢነግዱበት የሚያተርፍ ወርቅ ለተራቡት ምግብ የሚሆን እህል የሚገዛበት ነበረ። ግን ተቀብሮ ብዙዎቹ እየተራቡ እየተጠሙ ያሉበት ዘመን ነው። ሀገራችን እንደሚታወቀው የውጭ ታሪክ ጸሐፊዎችም እንደመሰከሩላት በተለይም የግሪክ ጸሐፊ የተባለው ሄሮዶቶስ እንደተናገረው ስለ ኢትዮጵያ አድርቆ ሲጽፍ እንዲህ ነበር ያለው። እነዚህ ኢትዮጵያውያን በጣም የሚገርሙ ናቸው፣ ርኅሩህነታቸው እንደ እግዚአብሔር ናቸው ይላል። እንደማን ናቸው አልኳችሁ? እንደ እግዚአብሔር ሀጥም መናፍቅም ክፉም በጎም ሳይል ፀሐይን ለሁሉ ያወጣልና ኢትዮጵያውያንም ሃይማኖት የለሾቹ ሲመጡ ቦታ ሰጥታ በክብር ያስቀመጠች ሀገር ነች። ከየትም ሰው ሲያሳድዳቸው ሲያፈናቅላቸው መጥተው የሚጠለሉባት ወይም በክብር ደግሞ የሚቀመጡባት ሀገር ነበረችና ርኅሩህ እንደ እግዚአብሔር ነበሩ ይላቸዋል። ክፉ ነገር በሀገራቸው ፈጽሞ የተጠላ ነው ይላል። የድሮዎችን ነው። ያ ክፉ ነገር በሀገራችን የተጠላ ነበር። ዛሬ ግን ክፉ ነገር የነገሰበት፣ በአደባባይ ሰው ተቃጥሎ እንደ እሳት የሚሞቅበት ሀገር፣ በአደባባይ ሰው በመኪና እንደ ቆሻሻ ታፍሶ የሚቀበርባት ሀገር፣ የካህኑ ደም ቤተ መቅደሱ ላይ የፈሰሰባት ሀገር፣ ክርስቲያኖቹ እያለቀሱ እየጮሁ የማይሰማበት ሀገር ሳትሆን ድሮ ኢትዮጵያውያን ሰዎች እግዚአብሔርን የሚፈሩ ነበሩ። ክፉ ነገር በእነሱ ዘንድ ፈጽሞ የተጠላ ነበር ይላል። ይህንን ወርቅ ነው ዛሬ የቀበርነው። ይህንን ወርቅ ለሀገር ሰላም ትተርፍ የነበረ ሀገር ዛሬ ሰላምን አጣ ስትንከራተት ስታለቅስ ማየት ያሳዝናል። ለሀገር ትረዳና ሀገርን ትመራ የነበረች ሀገር ዛሬ እርዳታ ከሰው እጅ ለመቀበል እጇን ስትዘረጋ ማየት ያሳፍራል። ወርቁ ተቀብሯልና
የቀበረው ደግሞ ሰነፍ ነው። ጥንት ታስታውሳላችሁ፣ አርሶ አደሩ ገበሬው ራሱ ማሳ ላይ የራሱን ዘር ዘርቶ በራሱ ኃይል ጉልበት ኮትኩቶ ለእህል አብቅቶ በራሱ እጅ ፈጭቶ ራሱ ቤት ላይ በራሱ ባዘጋጀው የምግብ ቁሳቁስ ለሚበላ ያደርስ ነበር። ዛሬ ደግሞ ሁሉ ነገር እንደምታውቁት ይሄንን ሰዎች ናቸው የቀበሩብን። ሰዎች ቀበሩብን። ሰነፍ ቀበረው። አልለቃችሁም፣ አልሰለጠናችሁም፣ አሁንም ድሃ ናችሁ እናሰልጥናችሁ አሉና የኛን ሙያችንን ነቀፉት። ራሳችንን እንዳንችል ያደረጉን ይሄ ልብስ ራሳችንን እንሰራ ነበር፣ አስተውል። ብረታ ብረት ቀጥቅጠን የተለያዩ መሳሪያዎችን እናመርት ነበር፣ አስተውል። ብራና ዳምጠን ቀለም በጥብጠን ዓለም ገና ሳይራቀቅና ዛሬ ደረሰበት ላይ ሳይደርስ ታሪክን ጽፈን ያስቀመጥን ነበር። በስነ መድኃኒቱ፣ በስነ ህንፃው፣ በፍልስፍናው፣ በሀገር አመራር በሁሉም ቦታ ኢትዮጵያ ነበረች። ግን ሰነፍ አገልጋይ ቀበረው። ዛሬ እንደሚታወቁት ማዳበሪያ አጥተን እየተሰቃየን ነው። አያችሁ፣ ቀድሞ ግን ማዳበሪያ አንጠይቅም ነበር፣ የራሳችን አለና። ዛሬ ዘር እናጣለን፣ ዘራችንን አጥፍተናል፣ ቀብረነዋልና። ዛሬ ልብስ ካልመጣ ራቁት መሄድ እንችላለን ነው የምንጀምረው። ቀድሞ እንሰራ ነበረ። የኑሮ ውድነት በራሳችን ላይ እንዲህ ሆነው የነበረንን ወርቅ ስለቀበር ነው። ማውጣት ካለብን ካወጣ ነው መፍትሄ። አስቡ፣ ጥንት የነበሩ አባቶቻችን አልነቁም፣ አልተማሩም፣ አላወቁም የምንላቸው በሀገራችን በኢትዮጵያ ላይ ያላቸውን ፍቅር፣ ሰላሙን፣ አንድነቱን ስታዩ ዛሬ ስንሰለጥንና ስናውቅ ደግሞ እርስ በርሳችን እንዳወሬ ስንበላላ ሰፊ ልዩነት እንዳለ በዚህ እንወቀው። ነገር ግን አሁንም እየወጣን እየመሰለን መውረዳችንን ስላላመን መፍትሄ አናመጣም። ዲያብሎስ ከእግዚአብሔር ጋር ተጣልቶ አምላክ ነኝ ባለ ጊዜ ተመለስ ተባለ፣ አልመለስም ሲል ሰራዊቱንና እሱን ጨምሮ ወደ ታች ሲያወርደው ከእግዚአብሔር እየራቀ ሲሄድ መውረዱን መውደቁን አላምን ብሎ ወየ እግዚ ምስለ አርያሙ ጌታ እኔን ፈርቶ መላእክቱና ሰማዩን ጠቅልሎ ወደ ሰማይ ሄደ። ዝግዝቅ እየወረድን ነው። እኛ ሰለጠን የምንለው ዝግዝቅ እየወረድን ነው። አወቅን የምንለው መግደል ዝግዝቅ መውረድ ነው። ማቃጠል ሰዎችን ዝግዝቅ መውረድ ነው፣ ወደ ታች መውረድ እና የተቀበረ የኢትዮጵያ የሥራ ባህል፣ ጥበቡ፣ ፍልስፍናው፣ ቅኔው ስንቱ ነገር ነበር። ለዚያ ነው ሄሮዶቶስ ይገርመውና እጅግ በጣም የሚገርሙ ናቸው። ሰፊ የሆነ ሜዳ ላይ ዳስ ጥለው የወጣ የወረደውን ያለፈ ያገደመውን ይመግባሉ ይላል። እስከ ቅርብ ጊዜ ታስታውሳላችሁ፣ በሀገራችን በኢትዮጵያ እንግዳ የተከበረ በልቶ ጠጥቶ አርፎ መርቆ የሚሄድበት ዘመን ነበር። እንዳሁኑ አልተስገበገብንም ነበር። ታስታውሱ ከሆነ አፄ ምኒልክ እንኳን በሀገራችን በኢትዮጵያ ሆቴልን በጀመሩበት ወቅት ህዝቡ ግራ ገብቶት ነበር። እንዴት አባታችን ለምንድን ነው እንጀራ የሚሸጥ? በሀገራችን በኢትዮጵያ ነውር እኮ ነው አለ። በተለይ ሆቴሉ በሚመረቅበት ሰዓት ጠርተዋቸው ጋብዘዋቸው መጨረሻ እየመረቀ ሲወጣ አይ ሆቴል እኮ ነው እና ምንድነው አለ አርሶ አደሩ። አይ ገንዘብ ብር ይከፈላል በእንጀራ። ኧረ በሀገራችን እንደዚህ አይነት የለም እያሉ ብዙ ጊዜ ሞግተው እንደነበረ ታሪክ ይነግረናል። ዛሬ እንግዳ አቀባብሉ የት አለ? ገንዘብ የሌለው ሰው ከተማ ላይ ማደር ይችላል? ምግብ ያላዘ ሰው ከተማ ላይ መብላት ይችላል? አይችልም። ጥንት የነበረው ግን እንደዚህ አይነት ነበረ። ይሄ ተቀበረ። የቀበሩት ግን ሰነፍ አገልጋዮች ናቸው። ዛሬም ድረስ ያን የተቀበረ ወርቅ ካልተወጣ በሀገራችን በኢትዮጵያ ችግሩ ሁሉ ይቀጥላል። በጣም ይገርማችኋል እኮ ጥንት ያልነበረን ምን ነበር ስትሉ ምንም። አሁን የዘይት ውድነት በጣም እያስቸገረው እናቶቻችን እኮ ያወጡት ነበር፣ በራሳቸው ያወጡት ነበር። ሁሉን ነገር ነው የሚሆኑት። አርሶ አደርም ናቸው፣ ዶክተሮችም ናቸው፣ አናጺዎችም ናቸው። በጦር ጊዜ ደግሞ ወታደሮችም ናቸው። አድዋ በራሱ ምስክር ስለሆነ አሁን የተፈጠርን አሁን የመጣን እኛ ሰነፎች ስለሆን ጠቅለን በሻሽ ጠምጥመን ቀበር ነው። አስቀበሩ።
ስለዚህ የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች እንደ ጥንቱ እንደ አባቶቻችን ወደ ኋላ መመለስ ካልቻል አሁንም እንዲህ የምንቀጥል ከሆነ ጥላቻውም ይቀጥላል፣ የርስ በርሱ ጉዳዩ ያውም ይቀጥላል፣ የኑሮ ውድነትም ይቀጥላል፣ ህይወት አልባ ህይወትም ይቀጥላል። ህይወት አልባ ህይወት የነበረንን የቀደመውን ከያዝንና ያንን አሰልጥነን መቀጠል ከቻል ሃይማኖታችንን መጠበቅ እንችላለን። አሁን እኮ ጉሮሯችን ተይዘናል። የጉሮሯችን ማጥፊያና ማልሚያው በሰው እጅ ነው። የነሱን ፈቃድ ካልፈጸምን ጉሮሯችን ይዘጋል። ጤናችን ተይዟል። ራሱ ወጥ የሆነ የኛ እንኳን መድኃኒት የለን። አይምሮአችን ተይዟል። ብዙዎች በኢትዮጵያ እንኖራለን እንጂ አይምሮአችን የሚኖረው ከኢትዮጵያ ውጭ ባለ አስተሳሰብና ርዕዮት ነው። ብዙ አይነት ስደተኞች ናቸው ኢትዮጵያ ውስጥ ያሉት። ብዙ አሉ ኢትዮጵያውያን ስደተኞች እናውቃቸዋለን። ከነበረበት ቦታቸው ተፈናቅለው መንገድ ላይ እየተራቡ መንገድ ላይ ልጆች እያለቀሱ በማቴዎስ ወንጌልም እንደተገለጠው በዚያ ወራት ለሚያጠቡና ለሚወልዱ እየወላቸው እንደተባለው በሀገራቸው ባይተዋር ሆነው በመንገድ ላይ ወአየ ፀሐዩ እየወረደባቸው ከሀገር ወደ ሀገር ከቦታ ወደ ቦታ የሚሰደዱት ስደተኞች አሉ። ሌላው ስደተኛ ኢትዮጵያ ውስጥ እየኖረ አይምሮ ሌላ ሀገር የተሰደደበት ደግሞ አለ። ይሄ ምልክቱ ባለባበሱ ባነጋገሩ ይታወቃል። የኢትዮጵያዊ ያልሆነ አነጋገር፣ ኢትዮጵያዊ ያልሆነ አመጋገብ፣ ኢትዮጵያዊ ያልሆነ አለባበስ ይለብሳል። ይሄ በአይምሮ የተሰደደ ነው። በአካል የተሰደዱትም እናውቃቸዋለን። ስለዚህ የነበረን የኢትዮጵያዊነት መገለጫዎች በሙሉ ተጠቅልለው ተቀብረዋል። የኢትዮጵያን ታሪክ የማይወዱ ሰዎች እንድንጠቀልል እንድንቀብር አድርገውናል። እንደው በሀገራችን በኢትዮጵያ ቤተክርስቲያን የኢትዮጵያ ቤተክርስቲያን ታሪክ አሁን እንዴት ነው? እየተቀበረ አይደለም ወይ? የቀበሩት ግን ሰነፎች ቤተክርስቲያኗ ያላደረገችው በተአምር ታውቆ ተደርጎ የማይታወቀው ቤተክርስቲያን ወራሪ ናት ብለው ሳይቀር ጽፈዋል እኮ። እንኳን ቤተክርስቲያን ይቅርና ኢትዮጵያ በታሪክ የሰው ሀገር ወራ ታውቃለች። ወራሪዎች ሲመጡ ተዋትለፉ፣ እዚህ ላይ ነው ድንበራችን፣ በሃይማኖታችን፣ በሀገራችን፣ በባህላችን፣ በትውፊታችን አትምጡብን ብለው ዘምተዋል። አድዋ መገለጫ ስለሆነ ከዚህ ውጪ የማንንም ሀገሯ ሳይቀር ወራ አታውቅም። ለምን? በኢትዮጵያ ነግሶ የነበረ ኦርቶዶክሳዊ አስተሳሰብ ስለነበረ። እንኳንስ መውረር ይቅርና ወራሪዎችን ሳይቀር በክብር እኮ ተቀብላለች። ዛሬ የሚያፈናቅሏትን፣ ዛሬ የሚገድሏትን ሰዎች እኮ ተቀብለን ያሳደግናቸው። እንግዳ ወደ ሰው ቤት ሲሄድ ባለቤቱን አክብሮ ቤተሰብ መርቆ እግዚአብሔር ይስጥልኝ ብሎ ነበር የሚሄደው። የሀገራችን እንግዶች ግን ቤተሰቡን አፈናቅለው ቤተሰቡን ተሳዳጅ እንግዳ አድርገው ባለቤቱ ነው መኖር ፈልገዋል። ለዛም ነው የሚከሰተው። ኦርቶዶክሱ ቢጮህ ጆሮ የሚሰማ ጆሮ የለም። ተቀብሯል። እውነት በታሪክ ሆኖ የማያውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እባካችሁ ቤተክርስቲያኔን አታቃጥሉብኝ፣ እባካችሁ ካህናቴ አይታረዱ ብላ በአደባባይ እኮ ጮኻ ነበረ። ድምፁ ተቀብሮ ነው የቀረ። ማንም ሰማው አላለም። ወደፊት እንዲህ ከቀጠል እያረዱን ስንጮህ እየተቀበርን ነው የምንኖረው። ስንት ሰዎች ነው የቀበርነው? በእውነተኛ ሰነፎች አገልጋዮች ለሀገር የሚጠቅሙትን የተሻለ አመለካከት አስተሳሰብ ያላቸው ኦርቶዶክሳዊ ሰዎች እኮ ተቀብረዋል። በጅምላ እየቀበርናቸው መቃብራቸው ላይ እንጨት እየተከል አጀንዳውን በአጀንዳ እየቀየር ማዘናያ ማደንዘዣ መርፌ እየተወጋ እንዲሁ ቀጥለናል። ይሄ ሁሉ የሆነው የሰነፍ አገልጋይ መብዛት፣ የፈሪ አገልጋይ መብዛት፣ የፈሪ ኦርቶዶክስ ብዙ መሆን። ችግር እንሰማለን፣ የችግሩ ባንክ እናስቀምጥለታለን፣ አገልግሎት ላይ ነው። አንድ ድምፅ እንኳን የለንም። ጅብ እንስሳትን ለመብላት ሲፈልግ ባንድ ላይ ከሆኑ ሻይልም አይሆንለትም። ባንድ ሆነው ይዋጉታል።
ያለው አማራጭ እንደምንም ብሎ መካከላቸው ላይ ገብቶ ይበታተናቸዋል። ከበታተነ በኋላ እየለያየ እየተከተለ እያንዳንዱን ይፈጀዋል። ሰዎቹ መጀመሪያ ያደረጉት ኦርቶዶክሳዊ አስተሳሰብ እንዳይኖር በቋንቋ ከፋፍለው፣ በብሔር ከፋፍለው፣ በምን ከፋፍለው ከዚያ በኋላ እዚያ የሚታረደው ክርስቲያን አይሰማንም። ለምን? ገሌ ብሔር ነው፣ ገሌ ቋንቋ ነው የሚናገረው። ኦርቶዶክስ ማለት አንድ ግንድ ላይ የበቀሉ ቅርንጫፎች ነበሩ። ታዲያ ግን የኛ ኦርቶዶክሳዊነት በቃል ብቻ ሆነና በተግባር ስለማይገለጽ መክሊቱን ቀበርን። መጨረሻ ግን ልንገራችሁ፣ ይሄ መክሊቱን የቀበረ ሰው ተጠይቋል። እንጠየቃለን። ታሪክ ይጠይቀናል፣ እግዚአብሔር ይጠይቀናል፣ ትውልድ ይጠይቀናል። ሀገሯን ባልነበረችበት የሐሰት ታሪክ ታስረክበን ከሄድ ቤተክርስቲያን እንዲህ እንደተቃጠለች እንዲህ ክብሯ እንደወረደ ከሄድ የኛ ክርስቲያናዊ ስነ ምግባራችን እንዲህ እንደተቀበረ ከሄድ ትውልድም ይጠይቀናል፣ ታሪክም ይጠይቀናል፣ እግዚአብሔርም ይጠይቀናል። ለምን ቀበርከው? ከባድ ጥያቄ ነው። አመ ይወቅሰነ በግርምት አውድ ይላል ቅዱስ ያሬድ። በሚያስፈራ አደባባይ በሚወቅሰን ጊዜ አሚሃ ይሰጣ ወይትነበብ፣ ያን ጊዜ ተገልጦ ስራችን ይነበባል ይላል። ወይትነበብ ኩሉ ዘገበርነ፣ ይሄ ይነበባል ብሎ ይገልጾታል። እንዳይነበብ በአደባባይ ሳንጠየቅ ግን የተቀበረውን ማውጣት ዛሬ ይጠይቀናል። የተቀበረውን ለማውጣት ኃይል ይጠይቃል። የተቀበረውን ለማውጣት መተባበር፣ መዋሃድ፣ አንድ መሆን ይጠይቃል። እኛ የሚገርመኝ ነገር የምንቀበለው ወይም የተቀበልነው ሃይማኖታችን ተዋህዶ ነው። ምንድነው አልኳችሁ? ምንድነው ሃይማኖታችን? ተዋህዶ ነው። ተዋህዶ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆን ማለት ነው። እና ተዋህዶ ሃይማኖት የምንከተል እኛ ግን ተዋህዶ አለን ወይ? ጥያቄ። ህዝቡና ካህናቱ የተዋህዱ ናቸው ወይ? አገልጋዩና ተገልጋዩ የተዋሃደ ነው ወይ? መሪውና ተመሪው የተዋሃደ ነው ወይ? የሚገርማችሁ ነገር በቤተ ክርስቲያናችን አስተምሮ በነገረ ክርስቶስ ዙሪያ ላይ መቀላቀል የተወገዘ ትምህርት ነው። መደራረብ፣ መደመር በራሱ የተወገዘ ትምህርት ነው። መዋሃድ ነው ይላል። ትውፊት መቀላቀል ማለት ነው። ትድምርት መደመር ማለት ነው። ምክንያቱም እነዚህ ነገሮች ተቀላቅሎ ከሆነ ባህሪውን ሳያስተካክል ነው የሚቀላቀለው። ተንኮሉን እንደያዘ ነው፣ ክፋቱን እንደያዘ ነው። ስለዚህ አይሆንም ማለት ነው። መደመር ከሆነም ትድምርት የሚለው ደግሞ በቤተክርስቲያናችን አስተምሮ ስንመለከተው መጨጫን ነው የሚሆነው። ባህሪውን እንደያዘ ነው መጨጫን። አንዱ የበላይ የሚሆን አንዱ የበታች የሚሆንበት ነው ማለት። መዋሃድ ማለት ግን ባህሪ ከባህሪ አካል ከአካል አንድ መሆን ነው። አንድ መሆን ስንችል የተቀበረውን ማውጣት እንችላለን። አንድ ድምጽ ሲኖረን፣ አንድ ልብ ሲኖረን፣ አንድ ወይን ላይ የበቀለ ቅርንጫፍ ሁሉም ወይን ነው የሚሆነው እንጂ አንዱ ግራር አንዱ ሌላ ዛፍ አንዱ የሆነ እንደዛ ከሆነ ተቀጥያ ይባላል። ምንድነው አልኳችሁ? ተቀጥያ ነው። የወይን ባህሪ የለውም። ተቀጥያ የምንሆን ከሆነ በክርስትናው ላይ ህይወት የለንም፣ አናፈራም። ተቀጥያው አያፈራም፣ ወይን አያፈራም። ስለዚህ የተቀበሩ ወርቆች በሀገራችን እጅግ በጣም ብዙዎች አሉ። እነዚህን ወርቆች ለማውጣት አንድ መዋሃድ ይጠይቀናል። መዋሃድ ካላወጣናቸው ተጠያቂ ነን። መጠየቅ ብቻ አይደለም፣ እርምጃ ይወሰዳል። ተቀማ፣ መቀማት አንድ እርምጃ ነው። ታሰረ፣ መታሰር ሌላ እርምጃ ነው። ወደ ስቃይ ቦታ ገባ፣ እግዚአብሔር አምላካችን ኦዲት ያደርገናል። ዛሬ አንድ የሂሳብ ባለሙያ እንደምታውቁት ሲመጣ ያስፈራል። የአሰራር ጉድለት ያለበት ሰው ብዙ ችግር ብዙ ውጣ ውረድ ውስጥ ላይ ይሰማዋል። ምክንያት ችግር አለበት፣ በአግባቡ አልሰራም፣ ሂሳቡን በደንብ አላስተዳደረምና። ምናልባት ይሄስ ምድራዊ ኦዲተርን ተለማምጠን ገንዘብ ከፍለን የሆነ ነገር ብለን አጭበርብረን ደልዘን ሰርዘን የሆነ ሰነድ ልናሳልፍ እንችላለን። በብዙ መስሪያ ቤቶች የሚደረጉ እነዚህ ስለሆነ ህሊናችን ቢወቅሰንም ታሪክ ቢወቅሰንም አጭበራብረን አመሳስለን ልናደርግ እንችላለን። ሰማያዊ የሆነ ማእመረ ኩሉ እያንዳንዱን ነገር ከመሆኑ በፊት የሚያውቅ እግዚአብሔር
ህይወታችንን ሲመረምረው ማጭበርበር አይቻልም። ማጭበርበር አይቻልም። መክፈል፣ መለማመጥ፣ መዘመድ የሚባል ነገር የለም በሱ ዘንድ። በዚያን ሰዓት ከመጨነቅና ከማልቀስ ይህን ጊዜ ግን እውነቱን መናገርና ለእውነት መኖር ትልቅ ነገር ነው። ባለፈው በደብረ ዘይት ትምህርታችን እንደሰማችሁት ክርስቶስ ይመጣል፣ ግልጥ ነው፣ ማይቀር ነው። ያኔ ጥያቄው ሲጠየቅ በመላእክት ፊትና በጻድቃን ፊት እየተንቀጠቀጡ አይሁድ ሳይቀር ያለቅሳሉ። ልቅሷቸው አይጠቅማቸውም። የማይጠቅም ልቅሶ ኋላ ከምናለቅስ፣ የማይጠቅም እምነት ኋላ ከምናምን፣ የማይጠቅም ምክንያት ኋላ ከምናመካኝ ይህን ጊዜ መስራት ትልቅ ነገር ነው። ታስታውሳላችሁ? ይሄ እኮ ሰውዬ ምክንያት አለው። እኔ እኮ ፈርቼ ነው፣ ይቀማኛል፣ ሌባ ይወስድብኛል ብዬ ነው፣ ዋናውን ላላጠፋ ፈልዬ ነው። አይሰራም እሱ። ክርስትና በምክንያት የተደረደረ ህይወት አይደለም። በኋላም እኮ በግራ የቆሙትን ሲጠይቃቸው ለምንድን ነው ያላበላችሁኝ? ለምንድን ነው ያላጠጣችሁኝ? ለምንድን ነው ያልጠየቃችሁኝ ብሎ ሲጠይቃቸው መልስ ነበራቸው እኮ። መቼ ተርባየን፣ መቼ ተጠማህ፣ መቼ ታሰር፣ መቼ ታረዝ ይሉታል ይላል። እሱ ግን ይላቸዋል ከናንተ መካከል ለአንዱ ካላደረጋችሁ ለኔም አላደረጋችሁም። አያችሁ፣ ምክንያት አያዋጣም። እኔ እኮ ቤተክርስቲያን ማልሄደው ልጅ አሳዳጊ ሁኜ ነው፣ እኔ እኮ ማልጾመው ታማሚ ሁኜ ነው። አይሰራም እሱ፣ አይሰራም። እኔ እኮ እንዳላገለግል የሚያደርጉኝ ብዙ ነገሮች ኑሮብኝ ነው፣ ማህበራዊ ኑሮ አለብኝ፣ በዚህ ባለ እንዲህ አለብኝ። እሱ አይሰራም። ምድራውያን ሰዎችን ነው ልናሳምንበት የሚችለው እሱ። ፈርቼ የሚባል እንዲሆኝ የሚባል በእግዚአብሔር ዘንድ አይሰራም። እናም አባቶቻችን ሊቃውንተ ቤተክርስቲያን ይሄንን በስፋት በዚህ ሳምንት በቅዱስ ያሬድ ገለጻ ኩኑ እንከ ከማግብርት ሄራን ወከማግብርተ ክርስቶስ ምእመናን፣ እንደነዚያ 5 እና 2 መክሊት ተቀብለው እንዳተረፉት እንደነዚያ ሁኑ ይላሉ። አትርፉ፣ በህይወታችሁ አትርፉ፣ በአካላችሁ አትርፉ፣ በስራችሁ እንደዚያ ሁኑ። መኑ ገብር ሄር ወምእመን ዘይረክቦ እግዚኡ በምግባረ ሰናይ። ለመቆጣጠር በሚመጣበት ሰዓት፣ በሞት በሚመጣበት ሰዓት በጎ ስራ እየሰራ የሚያገኘው ታማኝ አገልጋይ ማን ነው ይላል ቅዱስ ያሬድ። በፍቅር ሆኖ በጾም ሆኖ ህይወቱ ተስተካክሎ ትክክለኛ ሆኖ የሚገኝ ሰው እሱ ንዑድ ክቡር ነው ይላል። ንዑድ ክቡር ነው። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች፣ ሞት ሁልጊዜ ከኛ ጋር ነው። መቼ እንዴት እንደሚመጣ እናውቅ። ስለዚህ ሰራተኛ በስራው ላይ ተሰማርቶ ስራውን እያከናወነ መገኘት አለበት እንጂ ተኝቶ የሚገኝበት ዘመን አይደለም። እንዴት አይነደልም! እንዴት አይነደልም! የተሰጠነውን መክሊት ወርቁን ስንቀብረው። ስለዚህ በዚህ ሳምንት የተቀበሩ የእግዚአብሔር ገንዘቦች የሚወጡበት፣ የእግዚአብሔር ገንዘቦች የሚወጡ፣ የሰነፉ ሰዎች ስንፍናቸውን የሚተውበት፣ ይሄንን የተቀበረ እውነትና ወርቅ ሃይማኖት ለማውጣት ተባብሮ መቆፈር እንዳለብን መንገር እፈልጋለሁ። የመጀመሪያው መፍትሄው የተቀበሩ ነገሮች በሀገራችን በኢትዮጵያ እንደ ቤተ ክርስቲያን እንደ ሀገር ምንድናቸው መለየት ያስፈልጋል። የተቀበሩ ብዙ ታሪኮች አሉ። እንደ ሀገርም እንደ ቤተ ክርስቲያን የተቀበሩ ብዙ ፍልስፍናዎች፣ ጥበቦች አሉ። እነሱንም ማወቅ አለብን። ባህላችንን፣ ትውፊታችንን፣ ስርዓታችንን ዛሬ አጥር በሌለው የግሎባላይዜሽን ዓለም ውስጥ የምንኖር እኛ ከሚያምኑትም ከማያምኑትም ፈሪሃ እግዚአብሔር ካላቸውም ከሌላቸውም ጋር እንኖር ነን። ድሮ አባቶቻችን እኮ በብዙ ባህል ብዙ ትውፊት ክርስትናውን አጥረው ስለነበር በሽታ ከሰው ወደ ሰው እንደሚተላለፍ የኃጢአት በሽታ አይተላለፍም ነበር። ዛሬ እኮ የኃጢአት በሽታ ተላላፊ ሆኖ አስቸግሯል። ከያዛነው ከስልካችን እየተላለፈብን፣ በትንፋሽ እየተላለፈብን። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች እስቲ የኃጢአት ክትባት ይኖረን፣ የኃጢአት ክትባት ይኖረን፣ የኃጢአት መድኃኒት ይኖረን። ሁልጊዜ የሥጋ በሽታ እንደፈራን ብቻ እንኖር። የኃጢአት በሽታ ምንፍራ? የሥጋ በሽታ ገዳይ ሊሆን ይችላል። ከሞት በኋላ ህይወት እንዳለ እናውቃለን። የነፍስ በሽታ ገዳይ ነው። ከሞት በኋላ ህይወት የለውም።
ሁልጊዜ ለስጋ ውበታችን እንደምንጨነቀው እስኪ ለነፍስ ውበታችን እንጨነቅላት። ሁልጊዜ ለስጋ እንዳልወፍር እንዳልጠቁር እንዳላር እንዲህ እያልን እንደምንጨነቅ ለነፍሳችን እንጨነቅ። ያ ዘመን ጊዜ የማይሰጠው ዛሬ የሚሆንበት ነውና እግዚአብሔር አምላካችን የተቀበሩ ማንነቶቻችንን አውጥተን ከተጠያቂነት እንድንድን በቸርነቱ ያግዘን። የተከፋፈለ ልብ ሳይሆን የተዋሃደ ልብ ኑሮን በተዋህዶ የምንኖርኛ ተዋህደን ቤተክርስቲያናችንና ሀገራችንን ጠብቀን መንግስቱ እንድንወርስ መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።